አንድ ህግ ሲወጣ ትንሽ ረዘም ላለ ጊዜ ማገልገል መቻል አለበት። ህግን ቶሎ ቶሎ ማሻሻል አይጠቅምም። እንዳይሻሻል አድርጎ ህግ አይወጣም። ነገር ግን ደግሞ የማሻሻያ ጊዜውን ረዘም አድርጎ የሀገሪቱ የአካባቢው ማህበራዊ ኢኮኖሚያዊ እና አካባቢያዊ ሁኔታ ሲቀየር ህጎች አብረው እንዲቀየሩ ይገደዳል። ነገር ግን እነኚህ ነባራዊ ሁኔታዊ ደግሞ ቶሎ ቶሎ የማይቀያየሩበት ስለሆነ ትንሽ ረዘም ያለ እድሜ እንዲኖረው ያስፈልጋል። ያ እንዲኖረው ከተፈለገ በጥናት ላይ የተመሰረተ አሳታፊነት ያለው ተገማች የሆነና ፍትሃዊ የሆነ ህግ እንዲሆን ማድረግ ይጠይቃል። ህግ አንዳንዱን ማህበረሰብ የሚበድል አንዳንዱን ማህበረሰብ የሚጠቅም መሆን የለበትም። ህግ የማይገመት ሆነ ልታወጣው አትችልም። ይሄንን ብቻ ሳይሆን አሁን ወቅታዊ የሆነውን ብቻ ሳይሆን የወደፊቱን የኢኮኖሚ እንቅስቃሴና የኢኮኖሚ መዳረሻ ማሰብ መቻል አለበት። የማህበረሰቡን እድገትም ማሰብ አለበት። የማህበረሰቡ ባህልና ወግም መታየት አለበት። እየተቀየረ ነው እያልተቀየረ አይደል? አሁን ሹፌሮቻችን ደንበኞቻቸውን እያከበሩ ነው ወይስ እየናቁ ነው እየሄዱ ያሉት የሚለው ማየት የማህበረሰቡ ጋር መስተጋብራችን ምንድነው? ህብረተሰቡ የትራንስፖርት ዘርፉን የሚያይበትን እይታ በደንብ መቃኘት ይጠይቃል። ይሄ ለማሻሻል አካባቢው ሁኔታ በደንብ መቃኘት መቻል አለባቸው። እሱ ብቻ ሳይሆን የሰብአዊ መብትን በደንብ ግምት ውስጥ መግባት ህጎች ቤዚካሊ የሰብአዊ መብት እንዲከበርባቸው ነው እንጂ እንዲጣስባቸው አይደለም የምናወጣው። ቀድም አንድ ነገር ብላችሁ ነበር። መናኸሪያ ውስጥ ከተሳፋሪው ብቻ ውጪ ሌላ ሰው መግባት የለበትም ማለት ማየት የተሳነው በጣም የሰው ድጋፍ የሚያስፈልገው መኪና ውስጥ አስገብቶ ሊመለስ የሚችል ሰው የሚያስፈልገውን ሰው እንዴት አድርገን ነው እዛ ልናስገባው የምንችለው? ቆይ የተባለውን እኮ ነው እኔ አይቼዋለሁ እኮ ከተጓዡ ውጪ መግባት የለበትም ነው አይደል የሚለው ደግሞ ነው። ቅድም መመሪያው አይቼዋለሁ ቆይ አሁን የኔ ድል ነው። ቆይ ስርዓት አድርገህ ቆይ እናንተ ስርዓት አድርጉ እንጂ ሙሉ ቀን ስናዳምጣችሁ ብለን እንደዛ ምንድን ነው የምትሉት? እንደ አይነት ስብሰባ ስርዓት እንግዲህ ይሄ ዶክተር ጋሻው እዛው ስርዓት አሲስ እኔ ቢሮ እንደዚህ ረጅምም እንዳወራ አልፈቅድም። ምን የማላውቀው ቢሮ ስለሆነብኝ ነው እንጂ ማለት ታይምም ኢኮኖሚ የሆነ ቢዝነስ ነው ጊዜ ራሱ እና ጊዜን እያበላህብኝ ነው ብዬ ነው። ስለዚህ ከኔ እኳያ ነው ይያለው። ስለዚህ ሰብአዊ መብት የሚያስከብር ህግ የሚጥስ ሳይሆን የሚያስከብር ህግ ነው የሚያስፈልገን። አቅመ ደካሞችን ትርኢት የሚያደርግ መሰረታዊ የሆነ የህግ አወጣጥ ስርዓታችን ዲሲፕሊናችን ነው። እኛ እንደውም አርጋችሁበት ሊሆን ይችላል ትንሽ አሰስመንቱ ብዙ መሄድ ይችል ነበር። ሌሎች ክልሎች አካባቢ ምን አለ ቅድም እንደተባለ ቤንሻንጉል፣ አዲስ አበባ አይተነዋል። ያ ማለት ግን ሌላው ክልል ስለተው ምንተው ስለተቀበለው ምንቀበለው አይደለም። ዝም ብለህ ግን ኮምፓራቲቭ አናሊሲስ ትሰራለህ። ኢቭን ተገልጋው ይሄ ምንድነው ትራንስፖርት የሚጠቀመው ሰው ውስጥ እኮ አሰስመንት ትሰራለህ። ቅድም እንዳልነው ምንድነው ለምንድነው ሰው መኪና ካቅሙ በላይ ጭኖ ሰው እንደሚገለበጥበት እንደሚሞትበት እያቀ ሰው ለምን ትርፍ ይጭናል? ለዚህ መፍትሄው ምንድነው? ቅጣት ማክበድ ነው ወይስ ትምህርት ነው ልትል ትችላለህ። ህጉን ስታወጣውን በዛ ልክ ልታረገው ትችላለህ።
እና እኛ ዓላማችን ይሄ ነው። ዓላማችን በጣም እውነት ለመናገር በጣም ገንቢ ጥሩ ኮምፖዚሽኑ ደግሞ ጥሩ ነው። ዛሬ ፖሊስ አለ፣ ባህር ዳር ዩኒቨርሲቲ ምሁራን አሉ፣ በዚህ ዙሪያ እንትን ያሉ የራሱ የመንገድና የትራንስፖርት ሎጂስቲክ በጣም ማስተርስ ፋሚሊያር የሆኑ እዚህ ዘርፍ ላይ በጣም እውቀት ሲናገሩ ይታወቃል እኮ ለዛ በጣም ሪች መሆናቸውን። የኛም ባለሙያዎች አሉ። በተመሳሳይ ደግሞ በሌላ ዘርፍን በአማካሪነት የሚያሉ ሰዎች በጣም ትልልቅ ሀሳብ ያገኘንበት ስለሆነ አይ ቲንክ እንደዚህ አይነት ደንቦችና መመሪያዎች በተለይ ደግሞ እነኚህ ደንቦችና መመሪያዎች በጣም ከሌላው ለየት በጣም የሚያደርጋቸው በቃ የሀገሪቱን ሕዝብ የምንዳኝባቸው ህጎች ናቸው። የሀገሪቱን ሕዝብ የምንዳኝባቸው አማራ ክልል እናውጣቸው እንጂ የሀገሪቱን ሕዝብ ነው የምንዳኝባቸው እኮ። ከሌላም ሊሆን ይችላል። ከኦሮሚያ መጥቶ ሆነ በዚህኛው መንገድ የሚንቀሳቀስ ሹፌር ካለ በዛ መንገድ የምንዳኝበት። እንደዛ ሲሆን ትንሽ በጣም በሰል ባለ መንገድ ትምህርት ሰጪ በሆነ መንገድ አሁን ካለው ችግር ሊያወጣ የሚችል ግን ደግሞ ሌላ ችግር ሊፈጥር የማይችል ህግ ተጨማሪ ህግ ስለመሆኑ እርግጠኛ የሚያደርግ ግብአት ለመሰብሰብ ነውና ይሄ ግብአት እኔ ጥሩ ነው። ስለዚህ የነ ዶክተር ጋሻውም በዚህ ላይ ኢንጌጅመንታችሁ የነበራችሁ በእኛም ቢሮ በዚህ ህግ አወጣጥ ላይ ተሳትፎ የነበራችሁ ያልነበራችሁም ዛሬ እዚህ ተሳተፋችሁ ይሄነኝን ሐሳቦች በደንብ አደራይታችኋል ይዛችኋል ብዬ አስባለሁ። ወስደን እንደየባህሪያቸው በሶስቱም ህጎች ላይ በተነሱት ሁኔታ ማካተት ተገቢ ይሆናል ብዬ አስባለሁ። ይሄ የመጀመሪያው ሐሳቤ ነው። ሁለተኛው በሶስቶቹም ህጎች ላይ አንድ ወይ ሁለት እያልኩ እሄዳለሁ። የመጀመሪያው ደንብ ላይ ይሄ አስተያየት የሚሆነው ለኛ ተቋምና ለዶክተር ጋሻው እዛ ጋር የተሳተፋቸው ሰዎች ናቸው። በጣም መፈታት ያለበት ይሄንን ደንብ እኛ ማውጣት ስልጣን አለው የሚለው በደንብ ይታይ እንየው ግደላችሁ። ከህገ መንግስቱ አኳያ ሊያስከድ የሚችል ቀዳዳ ያለ ይመስልህና ደግሞ ያኛው ደንብ ሄዶ ይቆልፋል። የኛ ደንብና የፌደራል ደንብ ሲቃረን ምን ይሆናል የሚለው ደግሞ እሱ ሌላ ነው። ኢንተርፕሬቴሽን የህግ ትርጉም ያስፈልገዋል። ፍሮም ዘ ቢጊኒንግ የፌደራል ደንብ ከህገ መንግስት ጋር ስለሚጋጭ ህይወት አለው ህይወት የለውም እሱ ደግሞ ሌላ አከራካሪ ጉዳይ ነው። እነሱን በጣም ማየት ይጠብቃል። ስፔሻሊ በኢትዮጵያ መንገዶች ላይ አገልግሎት በሚያገኙና በሚንቀሳቀሱ ተሽከርካሪዎች ላይ አሽከርካሪዎች ላይ ምናምን ነው የሚለው ያ የፌደራሉ ደንብ። እሱን ረጋ ብለን ደንብ ማውጣት ስልጣን አለን ብለን ካሰብን በኋላ ፌደራል የሸፈናቸውን አብረን እናምጣቸው ወይስ ደግሞ ያልሸፈናቸውን ብቻ እናውጣ የሚለው ደግሞ ሁለተኛ ውይይት የሚያስፈልገው ነው። እሱ የሸፈናቸውን እኛ እናውጣ ወይስ ደግሞ እሱ የሸፈናቸውን ቢሆኑ እየጨመርን እየቀነስን ማውጣት እንችላለን አንችልም የሚለው ግራንድሊ በጣም መታየት ያለብን። ቢግ ሚስቴክ እንዳንሰራ በጣም መጠንቀቅ ያለብን። አይ ደግሞ አሁን የወንጀል ህጉም እንደዛ ልናደርገው እንችላለን። ቅድም መስፍኔ ይመስለኛል እነኚህ የትራፊክ ህጎችና እኔም እያሰብኩን ነበር መጀመሪያ ከወንጀል ህጉ ጋር ይለያያሉ ይቀራረባሉ። ነባራዊ ሁኔታቸውን ስታየው እንደዛ ነው። የወንጀል ህጉን የፌደራል መንግስት አወጥቶታል። እኛ በወንጀል ህጉ ላይ ምን አይነት ሌላ ወንጀሎች ላይ ምን ማውጣት እንችላለን፣ በዚህኛው ደንብ ደግሞ ምን ልናወጣ እንችላለን የሚለውን እያየ ነው ማየት እንሄዳለን የሚል ትልቅ እንትናል። በዛ እዚህኛው ላይ ይሄን ነው። ሁለተኛው ላይ ኢቭን እንደዛም ካልን ደግሞ የተፈጻሚነት ወሰኑን ቦልድሊ ማውጣት አለብን። ቅድም አንዳንድ ጊዜ የተፈጻሚነት ወሰን በሁለት መንገድ እንግለጽ። በዚህ ላይ ይፈጸማል ማለት ወይ ደግሞ በዚህ ላይ አይፈጸምም ማለት ደግሞ መጠቀም ብልጠት ያለው ህግ አወጣጥ እናውጣ እና የምናወጣውም ከሆነ የተፈጻሚነት ወሰኑ ምን ላይ ነው?
ፌዴራልን የሚያገናኙ ክልሎችን የሚያገናኙ መንገዶች ምናምን እንላለን። አንዳንዶቹም እኮ መጋቢ ኖሯቸው ይሄዳሉ። እና ይሄ ምን ማለት ነው? ራሱ ሁለት ክልሎችን የሚያገናኝ መንገድ እሱ ራሱ ምንድነው? ሁለት ክልልን የሚያገናኝ መንገድ ማለት ምን ማለት? እና በጥንቃቄ ኦፍ ኮርስ ይወጣ ስለሆነ እሱ እና አይ ቲንክ አቶ ደሴ ይመስለኛልና ትንሽ ፌዴራልም ጋር መረጃ ሸር መደራረግ ይጠቅም የሆነው የሚለው ማየቱ ጠቃሚ ነው። እነሱም መውቀስ አይሆን እንጂ አንዳንድ ጊዜ እውነት ለመናገር እንደ አማራ ክልል ሕግ ስናወጣ ከፌዴራል ሄደን ሪፈርም እናደርጋቸው እንትኖች እውነት ለመናገር ይቅርብኝ የማይመቹ ነገሮች አሉ። አንዳንዱ ዝም ብለው ቶሎ ብለው የሆነ እኛ ብዙ ኢግኖር የምናደርጋቸው አሉ። እኛ በጣም በጥራት ለማውጣት ጥንቃቄ እናደርጋለን። እንደዛ አይነት ሁለተኛው ላይ እሱም የሆነች ቦታ ስለ ጉዞ ያወራ ነበር። አር ቶኪንግ አባውት ስለ ምንድነው መናኸሪያው ውስጥ ስላለው ነው አይደል እያወራን ያለን። ሁለተኛዋ አይ ቲንክ እንትና ያነሳት ማነው ገሬ ከመናኸሪያው ውጭ አሁን እዛ ላይ እኮ ተፈጻሚነቱን በደንብ ቦሊ ለማስቀመጥ ይሄ መመሪያ ተፈጻሚነት የሚኖረው በመናኸሪያ ውስጥ ብቻ ነው ካል ከመናኸሪያው ውጭ ተፈጻሚነት የለውም እንደማለት እና ስለ ጉዞ ምን አስወራን? አሁን ስለ ውስጡ ከሆነ የምናወራው ስለ ጉዞ የሚያወራውማ ሌላኛው ሕግ ስለሆነ እና የሆነ አይቻለሁ ስለ ጉዞ ስለምናምን ስለሚል ኢቭን እዛ ደግሞ ምንድናቸው የተከለከሉ ነገሮች እኔ የሚከለከሉትንም ነገሮች በጥንቃቄ እናያቸው። እንደ ቅድም አሁን ገና አላደግንም። እኛ የምናሰማራቸው የመናኸሪያ ስታፎቻችን ገና ዴሊቨር ላያደርጉ ይችላሉ። ቅድም ወንድሜ እንዳለው ዌልቸሩ ምኑ ገና አክሰሰብል ላይሆን ይችላል። እና አንዳንድ ጊዜ መናኸሪያ አካባቢ ስትሄዱ ይሄ ምንድነው የሚሸጡት? ይሄ ማስቲካ የሆነ ነገር ምናምን ሸጠው እኮ የሚያድሩ አሉ። በጣም የቀን ገቢያቸውን በነዛ የሚያገኙ እና አሁን እዛ እቃ መሸጥ አይቻልም ብለን ከከለከልነው ምንድነው የሚያመጣው ኢፌክቱ የሚለው ራሱ በጣም አደገኛ እንደዛ እንድናየው ይፈልጋለሁ። በቃ ህይወታቸውን የሚቀይሩት እዛ አካባቢ ለመንገደኛው ወይ ሲጋራ ሸጠው ሊሆን ይችላል፣ ወይ ማስቲካ ሸጠው ሊሆን ይችላል። በጠዋት ቁርሱን ያልበላ ሰው ሳንድዊች ሸጠው ሊሆን ይችላል የሚውሉት። እና እንደ አይነት የቶቹን ብንከለክላቸው የትኛው ማህበረሰብ ላይ ጉዳት ሊያመጡ ይችላሉ የሚለውን ካላየ ነው በስተቀር የመናኸሪያውን ሰላምና ደህንነት ለማረጋገጥ ካለን ጉጉት አኳያ የምናመጣው ጣጣ ሌላው ማህበረሰብ ላይ ደግሞ ሌላ እንዳያመጣ ባክፋየር እንዳያደርግ ትንሽ እንድናየው ፈልጋለሁ። ያ ማለት መናኸሪያውን የሆነ መፈንጫ እንድናረገው መፍቀድ የለብንም። የንግድ ማዕከል አይደለም። ኤኒዌይስ ተጓዥና አጓዥ እዛ አካባቢ እኮ እኛ የምንለው መኪና ሹፌር ተጓዥ እንደው ግድብ እናጥብቀው ካልን እኮ ይሄን እና ደግሞ የእናንተ ሰራተኞች ናቸው እዛ መገኘት ያለባቸው ማክሲመም ከሄድን እኮ ግን ይሄንን በአንድ ጊዜ ውስን አድርገን ለመሄድ የሚያመጣውን ትንሽ ማየት ተገቢ ይሆናል። ቅድም ካልኳቸው አካባቢያዊ፣ ሰብአዊ፣ ማህበራዊ፣ ኢኮኖሚ እያልን ነው እየሄድን ያለነው አይደል? እነኚህን እንዳይጥሱብን ነው። የመጨረሻው ከመንገድ እና ከደህንነቱ ፈንድ ጋር ሁለቱንም እናርገው። ፈንዱ እኮ ሄዶ ደህንነትን ለማረጋገጥ የምንጠቀምበት አንድ ኢንፑት ነው። ገንዘብ እንትን ብለህ ከዛ በኋላ እንዲህ አድርገህ ማሰልጠነህ መንግም ምናምን ነው። ግን እዛው ሳለ ደግሞ ደህንነቱንም አብረን ማረጋገጥ አለብን። ሁለቱንም መስራት እስከቻልን ድረስ ሁለቱም ተጣምሮ ቢሄድ ችግር የለውም የሚለው እንዳለ ይሆን። ዞሮ ወደዛ አልሄድም። እዚህ ላይ ሁለት ነገሮች ብናይ ዮናታን አሁን አላገዝከኝም። 300/2017ን ስናቋቁም ፈንድ የማቋቋም መብት ለተቋማት ፈቅደናል አልፈቀድንም? በኋላ ነው ፈንድ
ለምን እንደ አማራ ክልል አንድ የፈንድ ጽህፈት ቤት ምንድነው ይሄ የማህበረሰብ ተሳትፎ ጽህፈት ቤት የሚባል አቋቁመናል። ይሄ ጽህፈት ቤት ያው ከማህበረሰብ የሚገኘው በአይነትም በጉልበትም በኤኒሚስ ያሰባሰበ ያመጣና መልሶ ለመሰረተ ልማት ነው የሚያውላቸው። መልሶ ገንዘቡን አሁን ለምሳሌ በጦርነት ለተጎዱ አካባቢዎች በየአመቱ እያከፋፈለ ቢሮዎች ይጠገናሉ፣ እንደዚህ ይሆናል፣ እንደዛ ያደርጋል። በጣም መጠንቀቅ ያለብን ከሱ ጋር ያለን ግጭት እንዳይፈጠር በጣም መጠንቀቅ አለብን። እንየው ቅድም ለዛ ነው ጠበቅ አድርጌ ያስኩህ። ይሄ መመሪያና ይሄ ደንብ ቀድሞ እንደተዘጋጀ መረጃው አለኝ። ያኛው ደግሞ ላስቲር ነው ተዘጋጅቶ ያለቀው እና ምን ያክል አገናኝተነዋል አይተነው ነበረው ያንን የሚለውን በደንብ እንድንየው። የመጀመሪያው ጥያቄ አሁን መስተዳድር ምክር ቤት ሲሄድ ከፈንድ ማን ነው ከማህበረሰብ ተሳትፎ ጋር ካለው ጽህፈት ቤት ጋር ምንድነው ልዩነታችሁ ሊባል ስለሚችል በደንብ እንየው። ሁለተኛው ገቢውም ግልጽ አድርገን ከመንገድና ከመንገዱ ጋር በተያያዘ መንገድ የሚገኙ ገቢዎች መሆን አለባቸው። መንገድ ላይ አሉ። አሁን የት አካባቢ ነው ዳር ከጫፍ እስከ ጫፍ ብትሄድ አሁን በዚህ በጎንደር ብንሄድ ሰሜን ሸዋ በዛስ በምስራቁ ስትሄድ መንገዱ ጠቅላላ እንትን ነው አይደል? ይሄ አጣና መሸጫ ማገዶ መሸጫ ምናምን ነው እና ሲያፈርሰው ነው የሚሉ እንደ ንግድ ድርጅት ሆኗል አይደል? እኔ በዚህ ከዚህ አኳያ ከዚህ ገንዘብ መሰብሰቡን በጣም እስማማበታል። ቢኮዝ ገቢ እያገኘ ነው፣ በመንገዱ ላይ ደግሞ እንትን እያለ ነው። ግን አቀማመጧን ቅድም እያየኋት ነበር። እንዴ ምንድነው ይሄ ከመንገድ ከንግድ ከሆነ አገልግሎት የሚገኝ ገቢ ይላል። ዳይሬክት ያንን እንደምትሰበስበው ስለሚያሳይ ቅድም በተቀመጠው አግባብ የሚቀመጠው እንዳለ ሆኖ ከመንገድና ከመንገዱ ጋር ብቻ የተያዘ የገቢ ማሰባሰብ ስራ መስራት እንዳለብን በደንብ ብናየው የሚል ነው። ከቦርድ ጋር ባዶ አናረገውም። አፕሮፕሪየት የሆኑ ሰዎችን ለመዘርዘር እንሞክር። ከዛ በኋላ በውይይት ዳብረው ይሄዳሉ። እነሱም ሊስት አውት እናርጋቸው። ኢቭን የቦርዱን እንግዲህ ቅድም እንደተው ኮሚቴ ነው አማካሪ ምናምን የሚለው እንደተጠበቀ ሆኖ ቦርድ ሰብሳቢው በማን ይሾማል ምናምን የሚለውን ሁሉ አስቀምጡት እዛ ላይ። የቦርድ የአባላት ተግባርና ኃላፊነት አይ ቲንክ ተቀምጧል። ያልተቀመጠም ረስቸው ነው። እንዲህ አይነት ያሉ ነገሮችን እናያቸው። ጠቅለል ስናረገው የምናወጣቸው ህጎች ከክልላችንና ከፌዴራል ህግ ጋር ስላለመገጨታቸው በጣም እንደውም የሚዛመዱ የሚደጋገፉ ስለመሆናቸው በጣም እርግጠኛ መሆን መቻል አለብን። አንዱ የኛ ስራ የፍትህ ቢሮ ስራ ይሄ ነው። የምናወጣቸው ህጎች ከፌዴራል ህግ ጋርና ከክልል ህግ ጋር ምን ያክል ዝምድና አላቸው፣ ነፃ ናቸው ወይ ከግጭት፣ ቅድም ያልኳቸውን ሰብአዊ መብት ያከብራሉ፣ ኢኮኖሚ ምናምን የምንለው እንደተጠበቀ ሆኖ ብዬ ነው። ይሄንን በጣም 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 በጥንቃቄ ማየት አለብን። የተግባራት መነጣጠቅ እንዳይኖር ቅድም እሱ እኮ ከፈንድ እና ከማህበረሰብ ተሳትፎ ጋር አልኩት እንጂ ከንግድ ጋር ከማዕድን ጋር እንግዲህ እናንተ አብራችሁ እንደዚህ ነካና ጽሁፎቹ እነኝህን ማዕድንና ንግድን ስለሚነካኩብኝ ነው። አንዳንዶቹ ደግሞ ወደ ሌላ ህግ ይሄዳሉ። ለምሳሌ ፈቃድ ማደስ፣ ፈቃድ መስጠት፣ ፈቃድ ማውጣት። እንደውም አንዳንድ ጊዜ ያለ ፈቃድ መስራት አሁን ማደስ ያላደሰ ይሄን ያህል ይቀጣል። ባይዘው ያለ ፈቃድ መስራት በወንጀል ህጉም ያስጠይቃል። የመንጃ ፈቃድ ይሁን ዋቴቨር ላይሰንስ እንትኑ ምን ይሁን ላይሰንሱ አይ ቲንክ 433 ምናምን እንደዛ አካባቢ አለ እና ከወንጀል ህጉ ጋር ምን ያህል ይዛመዳል። ከንግድ እንኳ 6 ነው 889 እሱ ከንግድ ፈቃድ ጋር ይመስለኛል። እሱ ብዙ ከዛ ስለሆነ ወደዛ ላይ ሄደ። ኤኒዌይስ ከስልጣንና ተግባራት ጋር ከዛ ጋር በጣም ስላለመገጨታቸው የኛ ስልጣን ብቻ ስለመሆናቸው በደንብ እርግጠኛ ሆነን እናየዋለን። በተረፈ በጣም ለሰጣችሁን ሐሳብ
ጊዜያችሁም ጉልበታችሁም እውቀታችሁም እኛ እንደ ፍትህ ቢሮ ከመንገድና ትራንስፖርት ቢሮ በላይ እኛ ነን ተጠቃሚዎቹ። ቢኮዝ ይሄ ህግ አወጣጡ ቢበላሽ ዶክተር ጋሻው አይደለም የሚወቀሰው፣ እሱ ቁጭ ብሎ ዞሮ እኔን ነው የሚወቅሰው። እና እኛ ነን በጣም መጠንቀቅ ያለብንና እንደ ፍትህ ቢሮ ለዛ ነው በዛ ልክ እኛም ሌላ ስርዓት ስትተን ይህን ያህል ጊዜ ፈይተን ይወሰድነው። ከዛ ውጭ ልትናገሩ ስትሉ ሐሳብና ሐሳባችን ብቻ የተላለፈ ሰዎች ይቅርታ እንጠይቃለን። ለስራ ሲባል ነው። እናመሰግናለን። በጣም ደህና ዋሉ።